ጋይስ ጋሽ ሰለሞን መኪናቸው አይወስዱም። ጸሎቴ ቢሆን ለወረት ጎዶሎ ቢሆን አዶናይ ጋይስ ጋሽ ሰለሞን ለምን መኪናቸው አይወስዱም? ብሩክ ሪል ስቴት 1.5 ሚሊዮን ፎሎወር በ3 ቀን ካስገባናቸው ማለት ነው። ከ3 ቀን በኋላ ጋሽ ሰለሞን መኪና ገዝተን ሰርፕራይዝ እናደርጋቸዋለን። ጋሽ ሰለሞን የቪዲዮ እያያችሁት እንደሆነ በጣም እርግጠኛ ነኝ። እንግዲህ መኪናው ይገዛል በእርግጠኝነት እኔ ቃል ገባለሁ፣ እነሱም ቃል ይገባሉ። ተመልካቾች አንተ ስማ ልገረ ብሩክ ሪል ስቴት ሄዳ ፎሎ ታደርጋላችሁ። 1.5 ሚሊዮን በ3 ቀን እናድርሳቸው። ሁላችሁም ይህ ቪዲዮ የምታዩ ሰዎች ፎሎ አድርጉና ጋሽ ሰለሞን መኪና ገዝተን ሰርፕራይዝ እናድርጋቸው። ሰርፕራይዝ አይሆንም በእርግጠኝነት ይህ ቪዲዮ ስለሚያዩት፣ ግን ጋሽ ሰሌ አጠብቁትም እንዴት አድርገ የመኪና ሰርፕራይዝ እንደማረጋችሁ ማለት ነው። በማጠብቁት መንገድ በማጠብቁት ሁኔታ ነው ሰርፕራይዝ የማረጋችሁ ቢካዝ ጨማምሬ ስለሆነ ማለት ነው። ጋይስ 1.5 ሚሊዮን በ3 ቀን ብሩክ ሪል ስቴት እናስገባቸው። መኪናው ይገዛ። ጋሽ ሰለሞን መኪናቸው ይያዙ። አሁኑኑ ወዳቸዋለሁ። የኔ እምነት ባረከኝ እኔን ከሰማይ። ሄሎ አዶናይ እንዴት ነው? እንግዲህ አሁን ከዳውንታውን ከቡርጅ ከሊፋ ፊት ለፊት ቆሜ ነው ማወራ። አዶኒ የት ይሻላል? አሁን ዱባይ ስትመጣ ቡርጅ ከሊፋ ይሻላል? ማሪና ይሻላል? ማሪታይም ሲቲ ይሻላል? የፈለከው ቦታ ብራዘር እየጠበቅን ነው። 1.5ቱን አሳከው። ብሩክ ሪል ስቴት እንደ ስሙ ላንተ የሚሰጥ ስጦታ አለ። በቅርቡ ዱባይ ላይ ከብሩክ ሪል ስቴት ጋር እንገናኝ። አዶኒ ይሻላል።